ሰላም እንዴት ናችሁ? ዛሬ ስለ ጸጉሬ አንዳንድ ነገር ልበላችሁ። ጸጉሬ ከ2 ዓመት በፊት ይህንን ይመስል ነበር። አሁን ላይ ደግሞ እንደዚህ አድጓል ማለት ነው። 3 ዋና ዋና ነጥቦችን ነግራችኋለሁ። በደንብ አዳምጡኝ። የመጀመሪያው ራሴ ቤቴ የማዘጋጀው ከኬሚካል ንጹህ የሆነ የጸጉር ዘይት ሲሆን፣ ሁለተኛው ነገር ደግሞ ፕሮቴክቲቭ ሄር ስታይል አብዝቼ መጠቀሜ ነው። ፕሮቴክቲቭ ሄር ስታይል በጣም ለጸጉራችሁ ዋና ነው። ስለዚህ እሱን መጠቀም አለባችሁ። ቪዲዮ ላይ እንደምታዩት ሹሩባም ሊሆን ይችላል፣ ትዊስትም ሊሆን ይችላል። ብቻ ለእናንተ በሚያመች መልኩ ፕሮቴክቲቭ ሄር ስታይልን አብዝታችሁ ተጠቀሙ። ሶስተኛና የመጨረሻው ዲፕ ኦይል ትሪትመንት ነው። እሱም ማለት ምንድን ነው? ጸጉራችሁን ከመታጠባችሁ በፊት ሁልጊዜም ቢሆን ጸጉራችሁን በዘይት መራሱን እርግጠኛ ሆኑ። ነገር ግን ዘይት ስትጠቀሙ አንዳንድ ነገር የማየው ነገር ቢኖር ምንድነው የጸጉራችሁን ታይፕ ሳታቁ ጸጉራችሁ የሚያስፈልገው ሌላ እናንተ የምታደርጉት ሌላ ሆኖ አያለው ብዙ ጊዜ። ስለዚህ እሱንና ሌሎችን ጠቃሚ መረጃዎች ማግኘት የምትፈልጉ ከሆነ ፎሎ፣ ኮመንት፣ ላይክ አድርጉ። በየጊዜው እንደዚህና የተለያዩ ቪዲዮዎችን ፖስት አደርግላችኋለሁ። አመሰግናለሁ። ባይ